ወይ ጉድ ማለት ነው። ወንዶች እኮ ማለት ነው የጣሉባቸውን ሲያነሱባቸው አይወዱም። ኧረ በስመ አብ ዳኒ ግን ምን ሆነህ ነው እንዴ? ፍቅር እኮ በግድ አይደለም። ሰላም ጤና ይስጥልኝ ወደና የተከበራችሁ የማስ ተከታዮችን ይናችን ያለው እግዚአብሔር ተመሰገነ። እንግዲህ ዛሬ ዳኒ አሁን እንግዲህ ከመሸ በቃ ነይ ጣትሽ ላይ ላስገባልሽና ልሰርሽ አሰሬ ቁጭ አድርግሽ ማንኛውም ወንድ እየመጣ አንቺ ላይ በቃ እንድጫወት አልፈልግም። ስለዚህ እኔን ለማናደር የምታደርጉ ነገር ምንም ነገር አላማረኝም ብሎ ቁጭ ሲጀመር መጀመሪያ ላይ ማለት ነው ስንት ጊዜ ነው ተመልካች ራሱ ስንት የዛሬ 2 አመት የዛሬ 3 አመት ቀለበት አርግላት ተጋቡ በቃ ተገብታችሁ ራስ እግዚአብሔር ከናንተ በታች ያሉት ማለት ነው ስንት እንትኖች ያሉ ካፕሎች አሉ አብረው እየሰሩ ወልዶ ህይወታቸውን የራሳቸውን ቢዝነስ እየሰሩ ማለት ነው። አንድ ላይ ብትሆኑ ሲጀመር በቃ በጣም ትልቅ ደረጃ ትደርሱ ነበር ማለት ነው። እና በጣም ነው ገረመኝ እግዚአብሔርን አረ ዳኒ ግን እንደዚህ አታድርግ። እውነት እንደዚህ ማድረግ በጣም ገርመኛል። ያው ለነገሩ ያው ወንዶች ያው በቃ አይደለ ሁሉ ጊዜ ስትሉ በቃ እያለች እንድትኖር ነው የምትፈልጉት ሴት ማለት ሴት ልጅ ደግሞ ጠንካራ መሆን አለበት። እኔ የምላችሁ ሁሉ ጊዜ ማለት ሴቶች ጠንካራ ሆኑ። ጠንካራ ስትሆኑ ማለት ነው በቃ ማንንም ወንድ ከእናንተ እንትን ይላል ማለት ነው። ማንም በቃ በእናንተ ላይ ሊጫወት እናንተ ሊል አይችልም። የራሳችሁ ስራ ይኖራችሁ የራሳችሁ ቢዝነስ ይኖራችሁ በቃ በነፃነት ትወጣላችሁ በነፃነት ትገባላችሁ። ገባችሁ አይደለ? ስለዚህ እሱ አሁን እንደዛ ስትለው በጣም በቃ ተናደደ ማለት ነው። በጣም በጣም ነው የተናደደው። ለምን በእኔ ምክንያት ሌላ ወንድ እያመጣች ታናደደኛለች ብሎ አልቀበልም። አዎ ፍቅር እኮ ማለት የሆነ በደራ በግዴታ አይደለም። እንዴት ወጭኛለሽ አይደል እንዴ በቃ ልሰርልሽ ይባላል እንደዚህ ዳኒ ምን ነው እስካሁን ስንት ነው ከሩታ ጋራ ከሌሎቹ ጋራ በቃ ከስንት ሴት ጋር ነው ስትጫወት ኑረ አሁን ምን የተለየ ነገር ታገኘና ያው ዝሩ በጓደኝነት ነው የምንቀጥለው እያልክ ነው የኖርከው አይደል እንዴ አሁን ምን ተገኘና ነው ቀለበት ልታስርላት የምትለው ይሄ እኮ ህይወት ነው አይደል እንዴ ቀልድ ነገር አይደለም እንዴው በቃ ኮሜንታተሮች ስለሰደቡ ብቻ ሳይደጋራሹ ጀግና ምናምን ስላሏት እሷን እና በቃ አንተን ስለሰደቡ ወይ ይቅርታ አንተን ስለሰደቡ የሆነን በቃ የሆነን ነገር እንትን አድርገን እንትን ለማለት ነው እንዴ እሷና ለማሰር ነው ይሄ እንደዛ አይሆንም እንደዛ በጣም ነው አይደረግም ማለት ነው። ይሄ ህይወት ቀላል አይደለም። ይሄ ህይወት በጣም ከባድ ነው እና ዝም ብለህ በቃ በሰው ህይወት በሷ ላይ ባትጫወትባት የተሻለና እየተማረጠ ነው የሚሆነው እውነት ለመናገር ማለት ነው። እግዚአብሔር ነው እንዴ ለምን እንደዚህ ታደርጋለህ? እንዴ እሷ እኮ ሌላ ማለቴ ፍቅርም ቢኖራትም ባይኖራትም በቃ እስካሁን ታዲያ ለምን አላደረክላትም? እስካሁን ለምን አደረክ? ማንንም መጥቶ ከሷ ጋር ልጥፍ ስለሚል ብቻ ነው አንተ እሷን እንትን የምትላት አንተ እሷን የምትፈልጋት? ይሄ ሚዛናው አይደለም። ይሄ ተገቢ አይደለም። ጥሩ አይደለም። ይሄ ህይወት ላንተም ሆነ ለሷ ጥሩ አይደለም። ነገ የሆነ ልጅ ቢፈጠር ምን አላችሁ ላይ ፍቅር ቢኖር ፍቅር አለ ጽግዬ ተረጂው ማለቴ ነው። ግን ደግሞ አልፊው እንደዚህ በቃ ቀጥታ ባለፈው አፈቅራለሁ ስትለው እንደኔ እኮ በእህትነት ነው የምፈልግሽ ምናምን እያለ ስትጫወትበት አልነበረ? አሁን እንግዲህ ተራ ደረሰና ማለት ነው በቃ አልቀበልህም ማለችህ ማለት ነው። ስለዚህ አንተ ደግሞ እውነት የምታፈቅራት ከሆነ ትለፋለህ፣ ትታገሳለህ፣ ትቀበላለች ልክ እንደ ሩታና እንዳብርሽ ማለት ነው። ግን አንተም በቃ ዝም ብለህ ለስሜት እንትና ለዚህ ለቪዲዮ ወይም በቃ የሰዎችን መላስ ጥሩ አንተ ጥሩ ለመምሰል እንዴ እሱ እኮ ቀለበት አስሮላት ነበረ እሷን ቢስላለች ነው እንጂ ለማለት በቃ እሷን ለማስጠላት ከሆነ በቃ በአንድ ቀን ተስፋ ተቆርጣለች። ግን እውነተኛ ፍቅር ካለ ከውስጥ እርግጥ እሷ ደስ ዋታል ግን ያው ሴት ልጅ ስለሆነ መግደርደር አለበት። ሲቀጥል ደግሞ ልብህን ማየት አለበት አንተ ምክንያቱም ከብዙ ሴቶች ጋር ነው በቃ እየተለጠፍክ ቪዲዮ የምትሰራው እውነት ለመናገር ይሄ ደግሞ በጣም ያስጠላል። እግዚአብሔር እንደዚህ ያለ ወንድ በቃ ይጣልባችሁ ማለት ነው በህይወታችሁ። በጣም የሚያስጠላው በጣም ያስጠላል። በጣም ማለት ነው ከምላችሁ በላይ በጣም ያስጠላል። እና እሱ በቃ እንደዛ ነው ያደረገው ማለት ነው። እሷ ሌላ ወንድ ጋር ስለተለጠፈ ብቻ ነይ ቀለበት ላድርግልሽ ምክንያቱም በቃ ሁሉም ሰው እየመጣ ካንቺ እየተለጠፈ ነው። እና እንደዚህ ለምን ይሆናል? እንደዚህ በፍጹም አይሆንም። እንደዚህ መሆን የለበትም በፍጹም እንደዚህ አይሆንም። እንዴ ለምን እንደዚህ ታደርጋለህ? እንደዚህ አይደረግም። ነውር ነው እግዚአብሔር ነው። እንደዚህ አታድርግ ለማለት ፈልጌ ነው ማለቴ ነው። ለምን
ምክንያቱም የሷ የሴት ልጅ ህይወት ቀልድ አይደለም። አንድ ሰው በኮመንት እንደዚህ ስላሉ ብቻ እንደዚህ ስላሉ ብቻ ሳይሆን በኮመንት እንትን ማለት የለብህም አንተ። ይሄ ነውር ነው። እንደዚህ አይደረግም። በእውነት እንደዚህ አታድርግ። እና ጽጌዬ በቃ አልፊው ትንሽ እንደኔ ማለት ነው ብታለፊው ነው እኔ በቃ አልፊው ነው የምለው ማለት ነው። አልፊውና ከዛ በኋላ እሱ እንትን ይላል። ከዛ በኋላ እውነት የሚያፈቅርሽ ከሆነ ይጠብቅሻል። አለዛ ግን ለኮመንት ለቪዲዮ ወይም በቃ አንቺን ለማሰር ከሆነ በአንድ ቀን ባሁን ብቻ ተስፋ ይቆርጥና ሁለተኛ ወደ አንቺ ዘራ አይልም ማለት ነው። እና ፈትኙ ጥሩ አድርጌሻል። እርግጥ እኮ ያንን እኮ እሱን ለማናደድ እንደሆነ ያመጣሽው እኮ እኛም አውቀናል። ግን እሱ ወንዶች ማለት ነው እኝኝኝ ሲሉ በቃ ሴቶች ሲያለቅሱ ምናምን የሚወዱት ነው ተመናገር ማለቴ ነው። በቃ ሴቶች ሲያለቅሱ ይወዳሉ። ለምንድን ነው አላውቅም ወንዶች እና እሷ ሌላ ሴት ሌላ ወንድ እንትን ስትል በቃ እሱ ተናደደ። ይሄ ደግሞ አይደለም ደራ ደግሞ ህይወትን ያበላሻል እንጂ ህይወትን አይመራም። እንደምታውቁት ደራ በጣም ከባድ ነገር ነው ለመናገር ማለቴ ነው። ስለዚህ እንደዚህ ባታደርግ በጣም የተሻለና የተመረጠ ነው የሚሆነው። ጥሩ አይደለም፣ እውነት ጥሩ አይደለም። እሷን ለመጉዳት የሄድክበት መንገድ የምትሄድበት መንገድ በእውነት ጥሩ አይደለም። እግዚአብሔርና እንዴ ማለት እስካሁን የት ነበርክ ታዲያ? እስካሁን በቃ የት ነበርክ እስካሁን? በጣም እኮ ማለቴ በጣም ብዙ ጊዜያችን አይደል እንዴ? ከአስራ ምን አመታችሁ ነው አይደል እንዴ? ስለዚህ ለምንድን ነው አንተ እንትን የምትለው? ለምንድን ነው አንተ እስካሁን እኮ ጉድ በጣም ደከመኝ። ቅርታ ግን የእሷን ለምን ተናረከላትም? የእሷን ስሜት ለምን አልተቀበልካትም? እስካሁን ለምን አልተረዳሃትም? ለምን እንደዚህ አላደረካትም? ይሄ ደግሞ በጣም ነውር ነው። እንደዚህ አይደረግም። እግዚአብሔር ነው አሰና አይደረግም እንደዚህ። እሺ ይደብራል፣ በእውነት ይደብራል። ስለዚህ እሷን እንትን አትበላት፣ እሷን አትጉዳት ለማለት ያክል ነው ማለቴ ነው። እና ጽጉ ያንቺ ደግሞ ትንሽ አልፊው ማለት ነው። አዎ ይልፋ ትንሽ የሚያፈቅርሽ ከሆነ ይጠብቃል። አለዛ ግን ደግሞ አንዷ ሴት ጋር ሄዶ ነው የሚለጠፈው ማለቴ ነው። አንዷ ጋር ሄዶ ይለጠፍና በቃ ቪዲዮ ይሰራል። ምን ይላል በቃ እኔም ቢበላኛል ከውን በኋላ የምን ግዴት ነሽ ማለት ነው። ከውን በኋላ ጨቅጭቁ ብሎ በቃ ሰው ምንም አይለም። ግን እውነት የሚያፈቅርሽ ከሆነ ይጠብቅሻል፣ ያይሻል ያለውን ነገር ለተመልካች እያንዳንዱ ያስረዳል ማለት ነውና ስለተከታተላችሁ አመሰግናለሁ።